ኦርቶዶክስን ላጥፋ ብሎ ሚሳኤል ቢያንጋጋ ሰው ኦርቶዶክስ እንደማትጠፋ ሰው ማወቅ አለበት። እስላምም እንደዚሁ ማለት አጠፋለሁ ብለን ከምንሄድ ተደጋግፈን አብረን ብንቆም ይበጀናል የሚል እምነት በጽኑ ነው የምናምነው። በዛ ነው የምንሄደው። የኦርቶዶክስ ሰቆቃ የማይታየን አይደለም። እንደው አባ ሰምተው እንደሆነ ለመጀመሪያ ጊዜ እኮ በቀደም ሲኖዶስ ሲሰበሰብ አባቶች ናቸው፣ ጥበብ አለ፣ ዕውቀት አለ። እኔ ስልጣኑ ቢኖረኝም በእድሜ ብዙ ያውቃል፣ እነሱ ጋር ሄጄ ብሰማ ይሻላል ብዬ ተደርጎ የማያውቀውን ቤተክርስቲያን መጥቼ ከእነሱ ጋር ስብሰባ አሳልፌያለሁ። ንቀት ያለው ሰው እንዴት ወይም ጥፋት የሚያስብ ሰው እንደዛ አያረግምና እንደ መንግስት ባይታሰብ ችግር ይኖራል። እያየን እየፈታን ብንሄድ ነው የሚሻለው ይባላል። ሰዎች እንደዛ እያሉ አሁን በቅርቡ ይናገራሉ ግን